እቺ ፖሊስ በመጨረሻም ገዳይ ሆነች ቢባል ማን ያምናል? እውነት ነው። በጣም አስደንጋጭ ነው። ሮዝመሪ ትባላለች። ደቡብ አፍሪካዊ ስትሆን በ30ዎቹ ዕድሜ ውስጥ ትገኛለች። በደቡብ አፍሪካ የፖሊስ ማዕረግ ያላት ሳጅን ነች። ነገር ግን ይቺ ሴት አንድ ትልቅ ችግር አለባት። የቁማር ሱሰኛ ነች። ይህ ብቻ ሳይሆን ቁማር ሲጫወቱ ከበላዋት የአራጣ አበዳሪዎች ጋር ያለባትን ገንዘብ ባለመክፈሏ እያፈላለጓት ነው። ሰዎቹ በጣም አስፈሪ ናቸው። ሊገሏት ሁሉ ይችላሉ። በ2012 ዓ.ም ሮዝመሪ ከአራጣ አበዳሪዎቹ ያለባትን ዕዳ ከፍላ ለመገላገል እና ለራሷም ገንዘብ ለማግኘት አንድ ሐሳብ ይመጣላታል። የጤነኛ ሰው ሐሳብ መስሏችሁ ነበር አይደል? ያሰበችው የገዛ የአክስቷን ልጅ ለመግደልና የህይወት መድን ገንዘቡን ከመንግስት ለመቀበል ነበር። አዎ፣ ከዛም በቅድሚያ በሱ ስም የህይወት መድን ፖሊሲ ኢንሹራንስ ለመግባት እቅድ አወጣች። ደቡብ አፍሪካ ውስጥ የኢንሹራንስ ኩባንያዎች የህይወት መድን ፖሊሲዎች ላይ ብዙ ጥያቄዎች አያደርጉም መሰለኝ። ገና ከመጠየቋ በአንድ ቀን እሺ አሏት። በመቀጠልም ሮዝመሪ የአክስቷን ልጅ ከከተማ ራቅ ወዳለ አንድ ሜዳ ትጠራውና አንድ ትልቅዬ ድንጋይ አንስታ ሳያስበው አናቱን አለችው። አንዴ ብቻ አይደለም፣ ደጋግማ መታችሁ፣ ህይወቱ እስኪያልፍ ድረስ ማለት ነው። በድንጋይ ከወገረችው በኋላ በቀጣዩ ቀን በእነሱ ሀገር ከ131,000 ራንድ በላይ ወይም ወደ 7,000 የአሜሪካ ዶላር ኢንሹራንስ ካሳዋን ተቀበለች። ደግሞ የሚገርመው ማንም አልጠረጠራትም። ግን ስራዋን በጣም መጥፎ የሚያደርገው ግድያ መፈጸሟ ብቻ ሳይሆን እቅዷ በትክክል መሳካቱ ነው። አሁን ሰዎችን በመግደል እንዴት ገንዘብ ማግኘት እንደምትችል አወቀች ማለት ነው። ያለምንም መፍረት ይህንን የሰይጣን ስራ ለመቀጠል ትወስናለች። ከ15 ወራት በኋላ እንደገና ተነሳባት። የሆነ ቀን በድንገት እህቷን መስላ የተለመደውን የህይወት መድን ኢንሹራንስ እንዲመዘግቧት የኢንሹራንስ ኩባንያው ጋር ደወለች። እናም ተሳካላት። ከዚህ በኋላ ሮዝመሪ ወደ እህቷ ቤት ሄዳ ሻይ እንጠጣ የሚል ሐሳብ አቀረበችላት። ከዚያ ወዲያው አንቺ ሄደሽ ዳቦ ግዢ፣ እኔ እዚህ ሻዩን አዘጋጃለሁ አለቻት። እህቷን በሚስኪንነት እሺ አለቻት። እሺ ብላ ዳቦ ለመግዛት ስትሄድ ሮዝመሪ የምታፈላው ሻይ ውስጥ መርዝ ጨመረችባት። እህቷም ዳቦውን ገዝታ ስትመለስ ሻዩን ጠጣችው። ግን የጨመረችበት መርዝ አልሰራም መሰለኝ፣ አልሞተችም። ሮዝመሪ እህቷ ባለመሞቷ ተበሳጭታ አንቃ ገደለቻት። ከዚያም እንደተለመደው የህይወት ኢንሹራንሱን 717 ራንድ ወይም ወደ 39,000 የአሜሪካን ዶላር ተቀበለች። ከዚህ በኋላ ግን ሮዝመሪ ለ2 ዓመታት ምንም አይነት ግድያ አልፈጸመችም። ምናልባት ገንዘቡ አላልቅ ብሏት ይሆናል፣ ብቻ አላውቅም። ለማንኛውም አሁን 2015 ዓመተ ምህረት ሆኗል። በዚህ ዓመት ግን ፍቅረኛዋን ለመግደል ታስባለች። ሁሌም እንደምታረገው ኢንሹራንስ በመሄድ በስሙ የህይወት መድን ፖሊሲ ትፈራረማለች። በአሁኑ ግን ግድያውን ብቻዋን መፈጸም ስላልቻለች ሌላ ሰው ቀጠረች። ገዳዩም አንድ ምሽት ፍቅረኛዋ ከቤት ሲወጣ በጓሮ ውስጥ ቆሞ እየጠበቀው ነበር። ከዚያም ወዲያው ሽጉጥ አውጥቶ ደቀነበት እና ቃታውንም ሳበው። ግን እንደ ዕድል ሆኖ ሽጉጡ ቀለሃ የለውም ነበር። ገዳዩም ወዲያው ሮጦ ጠፋ። ስለዚህ የሮዝመሪ ፍቅረኛ አልሞተም ማለት ነው። በሌላ ቀን አልጋው ላይ እንቅልፉን ተኝቶ እያለ በድንገት ቤቱ በእሳት ተያያዘ። እሱም በድንጋጤ ከእንቅልፉ ተነስቶ ወደ ውጭ በፍጥነት ሮጠ። እናም ሕይወቱን እንደምንም አተረፈ። ነገሩ ከተረጋጋ በኋላ የእሳቱ መንስኤ ሲጣራ ማንነቱ ያልታወቀ ሰው 4 የነዳጅ ጠርሙሶችን ከአልጋው ስር ማስቀመጡ ታወቀ። ከቤቱ ጋር እሱም ይቃጠላል ብላ ይህን ያደረገችው ሮዝመሪ ናት። ፍቅረኛዋ ነገሩን ቁጭ ብሎ ሲያስበው በጣም እያስፈራው መጣ። አስቡት እስኪ 2 ጊዜ ከሞት ጫፍ ነው ያመለጠው እና በመጨረሻም ከሮዝመሪ ጋር ተለያየ። ነገር ግን በሚያሳዝን ሁኔታ ከጥቂት ሳምንታት በኋላ በእግሩ እየሄደ ያለ ቢላ የያዘ ሰው ከፊት ለፊቱ ቆሞ ነበር። ከዛም በድንጋጤ ቢጮህም ማንነቱ ያልታወቀው ሰው ደጋግሞ በያዘው ቢላ እስከሚሞት ድረስ ወጋው። ዘግናኝ በሆነ ሁኔታ 76 ጊዜ ነበር የተወጋው። ያው አሁንም ከዚህ ሁሉ ጀርባ ያለችው ሮዝመሪ እንደሆነች ሁሉም ሰው ይገምታል። ምክንያቱም ልክ ፍቅረኛዋ ሲሞት ጠብቃ በሱ ስም የገባችውን የህይወት መድን ኢንሹራንስ በድጋሚ ወሰደችው። በአሁኑ 131,000 ራንድ ወይም ወደ 7,000 የአሜሪካን ዶላር ነው ያገኘችው ማለት ነው። እናም ትቀጥላለች። ምክንያቱም ስላልተያዘች የምታቆምበት ምንም ምክንያት የለም። ይህ ከሆነ ብዙም ሳይቆይ የሮዝመሪ የራሷ ሴት ልጅ ሞተች። ገና ሕፃን ናት። ልጇን እንደለመደችው ገላት ይሁን አይሁን አይታወቅም። ይመስለኛል በአጋጣሚ ነው የሞተችው። ነገር ግን ሮዝመሪ የልጇ ሞት ከመግደል አላስቆማትም። ግን ይሄን ሁሉ ሰዎች ስትገድል ብቻዋን አይመስለኝም። ምናልባት ሰዎች እየቀጠረች ይሆናል። ያም ሆነ ይህ እስካሁን 6 የገዛ ቤተሰቦቿን
አባላት ገላለች። ምናልባትም 7 እና ከዛም በላይ ሊሆኑ ይችላሉ። በመጨረሻም በአጠቃላይ 1.4 ሚሊዮን ራንድ ወይም ወደ 76000 የአሜሪካን ዶላር አገኘች። በዚህ ሁሉ ገንዘብ ግን ምን እያደረገችበት ይመስላችኋል? እኔ አላውቅም። መቼም በእርግጠኝነት ለአራጣ አበዳሪዎቹ ከፍለዋለች። በዛ ላይ ደግሞ የራሷ የሆነ ቋሚ ስራ አላት። እንዳልኳችሁ ፖሊስ ነች። ያው እንደለመደችው የቁማር ሱሷን እየተወጣችበት ነው የሚሆነው። ለማንኛውም ሴትየዋ እስካሁን አልተያዘችም። በዚህ አያያዟ በጭራሽ የምትያዝም አይመስለኝም። አይ አሁን ሮዝመሪ ያላወቀችው ነገር በዙሪያዋ ያሉ ሰዎች በምታሳያቸው ልዩ ባህሪያት እየጠረጠሯት መሆኑን ነበር። በተለይም አንድ የአካባቢው የፖሊስ ሳጅን ነገረ ስራዋ ስላላማረው አንዳንድ የኢንሹራንስ ኩባንያዎች ጋር እየደወለ ለሞቱት ሰዎች የከፈሉትን የስም ዝርዝር መጠየቅ ጀመረ እና ነገሩን በጥልቀት ሲመረምር አንድ ነገር ይገጣጠምበታል። ግልጽ ነው። ሮዝመሪ የቤተሰቡ አባላት መካከል አንዱ በሞተ ቁጥር ከፍተኛ መጠን ያለው ገንዘብ እንደምትቀበል ደረሰበት። ቢሆንም ግን በሚያሳዝን ሁኔታ የሳጅኑ ጥርጣሬ እውነት ቢመስልም በሕጉ መሰረት ሮዝመሪ ወንጀል ፈጽማለች ብሎ ለመክሰስ ወይም ለመወንጀል በቂ ማስረጃ አይሆንም። በዚህ በኩል ደግሞ ሮዝመሪ አሁንም ግድያውን እየቀጠለች ነው። በቀጣይ ደግሞ እናቷንና እህቷን 5 ልጆች ለመግደል እቅድ አወጣች። አዎ በጣም ብዙ ናቸው። ስለዚህ ሮዝመሪ አሁን የግዴታ የሚረዳት ሰው ስለሚያስፈልጋት ለመቅጠር ወሰነች። እናም አንድ አለ የተባለ ገዳይ ቀጠረች። በሚቀጥለው ቀን ገዳዩን አግኝታ ስለ እቅዷ ነገረችው። በሚገርም ሁኔታ ግን ገዳዩ ህሊናው አልፈቅድለት ስላለው ወዲያውኑ ፖሊስ ጋር ሄደ። ከዚያም አመለከተ። ፖሊሶቹ ጉዳዩ ውስጥ ገቡ ማለት ነው። ሮዝመሪን ለማጥመድ የሚሆን ሐሳብም አመጡ። እቅዱም ገዳዩ በድጋሚ ሮዝመሪ ጋር የሚያስኬደው ነበር። ሲሄድ ግን የድምፅ መቅጃ መሳሪያ እንዲይዝ አድርገውት ነበር። ሌላው ደግሞ እንደ ሐሳብ ሁለተኛ ገዳይ ሆኖ የሚሰራ አንድ የሲቪል ልብስ የለበሰ ፖሊስም አብሮት እንዲሄድ አደረጉ። በመጨረሻም ተገናኝተው ሮዝመሪ ያወራችውን ነገር በሙሉ በድምፅ መቅጃው ቀዱት። ይሄ በቂ ማስረጃ ስለሆነ በድንገት ሮዝመሪን ያዟት። ይሄ ትክክለኛ ፎቶዋ ነው። ሰዎች ልጇ የሞተችውም እሷ ገላት እንደሆነ ያስባሉ። ነገር ግን በቂ ማስረጃ የለም። ያም ሆነ ይህ የዕድሜ ልክ እስራት ተፈረደባት። በጣም አውሬ ናት። እንደዚህ አይነት ማራኪ ታሪኮች እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የዶዝ ቤተሰብ ይሁኑ።